ወደ አባቷ ወደ ዳዊት ሀገር ትመለስ። ተመለሺ 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 ሱላማጢስ ተመለሺ። የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ መሰደዱ ይበቃሻል፣ ቅድስት ሀገር ይሻልሻል እንበላት። ተመለሺ ተመለሺ። እመቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ቁስቋም እየተባለ በሚጠራው በግብጽ በሚገኘው ገዳም ለጥቂት ጊዜ ረፍት አድርጋለች። በዚህ ቦታ ላይ በኋላ ዘመን የእስክንድሪያው ሊቀ ጳጳስ ቅዱስ ቴዎፍሎስ በስሟ ቤተክርስቲያንን ሰርቶባታል። ያቺ ቤተክርስቲያን ዛሬ ድረስ ትቀደሳለች። ቤተክርስቲያናችን ዛሬም የአበባ ወራት የአዲስ ሕይወት ተስፋ በሆነ በወርሃ ጽጌ በጽጌያት የምትመሰለውን እናት በሌሊት ዝማሬ ታወድሳታለች። በጽጌ ማህሌት አባቶች አብረዋት ግብጽ ይወርዳሉ፣ በስደቷ ይሰደዳሉ። ከመስከረም ማለቂያ ሙሉውን ብርዳማ ጥቅምትን ጨምሮ እስከ ህዳር ጅማሬ ሌሊቱን ባደመቀው የከዋክብት የጨረቃ ብርሃን በከበሮና በጸናጽል ያማረ ድምጽ በንፋስ እየታዘዘ ወድቆ እንደሚነሳ የባህር ቄጤማ በመሰለ የመቋሚያ ዝማሜ በህብረት ዝማሬያቸው ዛሬም በማህሌታቸው ከመቤታችን ጋር ስደት ይነሳሉ። በመዝሙራቸው ከመላእክት ጋር ግብጽን አቋርጠው በረሃውን ተጉዘው ውሃጥም ስቃይ እንግልቷን አስታውሰው ዛሬም አባቶች የስደተኛዋን እናት መከራና ሐዘን ይጋራሉ። ሁሉም ሰው በተኛበት ሌሊት የሥጋ ድካም ባየለበት ሰዓት በካህናቱ የጽጌያት ዝማሬ የእናታችን ስደት ይዘከራል። ስለምን ዛሬም ከልቦናቸው ያሳደዷታሉና። ዘንዶው በሴቲቱ ተቆጥቶ እግዚአብሔርን ትእዛዝ የሚጠብቁትን ከዘራው የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ እንዳለ ባለራዩ ቅዱስ ዮሐንስ በባህር አሸዋ የተመሰለ የመናፍቃን ልቦና ዛሬም እመቤታችንን አሳዷታል። ብዙዎች ከልባቸው አስወጥተዋታል። ዘንዶው ዲያብሎስ ዛሬም ከዘሯ የቀሩትን ምእመናንን ይዋጋል። ያለ እርሷ መዳን ያለ እርሷ ተስፋ ሕይወት የለምና። ተመለሺ ተመለሺ ተመለሺ፣ ወደ ልቦናቸው ተመለሺ፣ ክፋት በደላቸውን አትመልከቺ። ተመለሺ፣ ወደ ወገኖቻችን ልብ ተመለሺ። ባንደበታችን ወደንሽ በበደላችን ጠፍተናልና ወደኛም ተመለሺ። ልቦናችን የግብጽን አሸዋ ሆኗልና ታድኝን ዘንድ ወደ ልቦናችን ተመለሺ እንበላት። ተመለሺ ተመለሺ፣ በአስራት ምድርሽ በኢትዮጵያ ላይ ለፊ፣ እንደ ቀድሞ ከልጅሽ ጋር ባርኪ። ተመለሺ፣ ደብረ ቁስቋም ላይ ረፊ። ተመለሺ፣ ሱላማጢስ ተመለሺ፣ ሰላማዊት ተመለሺ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።